ሐኪም ከጓሮዬ ዘመን ተሻግሮ እዚህ የደረሰ የዛፍ እንጀራ የቤት ውስጥ ዶክተር የጎመን ዛፍና ተአምረኛው ተክል እየተባለ በብዙሃን ዘንድ ይጠራል። ከኮንሶ ማህበረሰብ ጋር ተጣምሮ የኖረና እየኖረ ያለ በእድሜ ዘመን ያልተካደ የኮንሶ ብሔረሰብ ወዳጅና ባለውለታ ብዙሃን ሲመጻደቁበት ኮንሶዎች አውቀውት ለዘመናት ታቅፈው የኖሩና የተመገቡት የተፈጥሮ ተክል ከምግብነት በላይ መድኃኒትነቱ እጅግ ያየለ በኮንሶ ተወዳጅ የምግብ ግብአት የሆነ ተክል ነው ሚዳ። ኮንሶዎች ሸላቅዳ ይሉታል። በእንግሊዘኛው አጠራር ደግሞ ሞሪንጋ። በኮንስኛ ጥሬ ቃሉ ሸላቅዳ ወይንም ሚዳ ይባላል። አረንጓዴ ተክል ጣፋጭ ለስላሳና መድኃኒት። ብዙ ተመራማሪዎች አጥንተውታል፣ ብዙሃኑ ጽፈውለታል። ተፈጥሯዊ መገኛው ኮንሶ እንደሆነም መስክረውለታል። ሞሪንጋ ጥቅሙና አስፈላጊነቱን ኮንሶዎች ሲያወሩለት ተክሉን የባለቤትነት ሽሚያ እያየለ መምጣቱ አግራሞትን ይጭራል። ከቅርብ ጊዜ ወዲህም ለማየትም ለመስማትም ችለናል። ተፈጥሯዊ ተክል ሆነ እንጂ ኮንሶዎች ወለዱት ቢባል ማጋነን አይሆንም። ከዓመታት በፊት ዝርያው ወደ ተለያዩ አካባቢዎች ወስደው እንደተከሉም ከአባቶች አንደበት መስማት የቅርብ ጊዜ ትዝታ ነው። ብዙሃኑ የሀገራችን ህዝቦች የሞሪንጋ ተክል ጠቀሜታ ሳይረዱ የቆዩ ቢሆንም የኮንሶ ማህበረሰብ ግን ከተፈጠረ ጊዜ ጀምሮ ከሞሪንጋ ተክሉ ጋር ተቆራኝቶ እንደሚኖር የኑሮ ሁኔታና አሰፋፈሩ ምስክር ነው። ሰልሳ መልቲ ሚዲያና ኮሙኒኬሽን የኮንሶ ማህበረሰብ ባህላዊ ምግብና የጓሮ ዶክተር ስለ ሞሪንጋ ያለውን ዘጋቢ ፊልም በቅርብ ቀን ለእይታ ያበቃል። ሰላም።